አንቺ እብድ። ይኸውልሽ ካሁን በኋላ ለዛች አደይና ቤዛ አከራከራለሁ ብትይ ጸጉርሽ ነቅዬ መላጣ ነው ማደርግሽ። እሺ ምን እያደረግሻት ነው? ኤላ ያንተ ባትመጣልኝ እኮ ገላይ ነበር። እቺ እብድ። አንተ አይመለከትህም ኤላ። ለምንድን ነው የማይመለከተኝ? ሊዱ እኮ ናት። ሊዱ እኮ ነች ነው ያልከው? ኤላ እኔ እስከማውቀው ድረስ ለሊ ነበረች አንተ ፍቅረኛ ነውስ? ከመቼ ወዲያ ነው ሊዱ ያንተ ውሽማ የሆነችው? ፍቅር ተሳሳትኩ? አዎ ተሳስተሻል። የሚያምሽ ከሆነ ሂጂና ታይሽ። ትሰሚኛለሽ ፍቅር፣ እኔ ባርኮት ወይ ዴቭ አይደሉም። ከኔ ጋር ባትሳፈጭ ይሻልሻል። እሱማ አንተን አክብሬ አጠገብ ድርሽ ብዬ አላውቅም ነበር። ግን ለሊዱ ደረባለሁ የምትል ከሆነ አሳያለሁ። ጠብቅ። እሷን ተዋት የላይ። ቆይ ይቺ ልጅ ምን ሆና ነው እንደዚህ የጠገበችው? ብላ ብላ እኔ ላይ እንደዚህ ናት እኮ ኤላዬ። ሁሌም ግን አንተና ባርኮት ፊት እያስመሰለች ነው። ምን አጓጡ ጥናት ባካችሁ። ትናንትና ያደገች ልጅ እኔ ላይ። ወይኔ ላ ግን አንቺ ደህና ነሽ? አልጎዳችሽም? ጸጉሬን አበላሸችው እቺ በሽተኛ። ቆይ ዋጋዋን ነው የምሰጣት። አይ ሊዱ፣ ፍቅር እንደዚህ አይነት ጸባይ ካመጣች ተጠንቀቂያት። ለይቶላታል ልጅቷ። አዎ ኤላዬ ቴንኪው በጣም በጣም የማመሰግነው። እሺ ለምን ነው ደግሞ? እስኪ በሳሙ ይቅርብኝና ነሽ። እሺ እና ጃዋሯን ይተርክስ አሳለፍ እንዴ? አዴ ምንድን ነው? አዴ ምንድን ነው? ማን ነው የሚያሯሩጥሽ? ብቻ ያቺ ፍቅር ከቤት እያሯሯጠች አስወጣችኝ እንዳትኝ ብቻ። ሳብቶንማ በምን እድሌ። እንዴ ታዲያ ማን ነው የሚያሯሩጥሽ? አባቴ እዚህ አካባቢ ደርሷል፣ እያፈላለገኝ ነው። የምርሽን ነው አዴ? እንዴ ቆይ ያለሽበትን ቦታ እንዴት አወቅ? ማን ነገራችሁ? እኔ አላውቅም ዳይመንድ፣ ግራ ገብቶኛል። እና ታዲያ ልብስሽን ይዘሽ ወጣሽ? ለአንቺ እኮ እዛው እነ ፎንቃ ጋር መሆን ነው የሚሻልሽ። ይባስ ሰፈር ውስጥ ስትሯሯጭ እንዳያገኝሽ። ከቤት ማንኮ ከወጣሁ ቆየሁ። ሌላ ስራ ላፈላልግ ደላላ አገኝቼ ነበር። ከዛ አባቴን ከርቀት ሲያጠያይቀችው ወደዚህ መጣሁ። እና ታዲያ አባትሽን በአካል አይተሽው ነው እንደዚህ የምትንቀጠቀጭው? ይኸውልሽ አደይ ተረጋጊ። መፍትሄ አይጠፋም። ይሁን መፍትሄ እናበጃለን። ምን መፍትሄ ይኖራል ዳይመንድ? ሰርች እንኳን እኮ መብላት አልቻልኩም። እንደዛ ከሆነ እኛ ለምን አናወሩ? ኪንጎ አትሞኝ። አባቴ እንኳን አንተን የሀገሩን ትልልቅ ሽማግሌዎች እንኳን አልሰማም ብሎ የመጣ ሰው ነው። እንዲህ በቀላሉ ማሳመን ቢቻልማ እኔ በቂ ነበርኩ። እና ታዲያ አሁን እሺ ወዴት ነው የምትሮጩ? ትዝ ይልሻል ልጅ እያለን አባትሽ ሊገርፍሽ ሲያሯሩጥሽ እኛ ቤት ነበር የምትደበቂ። በጣም ከመፍራትሽ የተነሳ ሽንትሽ እስኪመጣ ነበር የምትንቀጠቀጭው። እኔና ብርሃን ልንደብቅሽ ብንሞክር አባትሽ ፈልጎ አግኝቶ እኛንም ያስገረፍሽን ትዝ ይልሻል? ምን አለበት እንደሱ በሆነና እኔንም እንደ በፊቱ በለቀቀኝ። ይኸውልሽ አደይ አንቺ ተረጋጊ። እኛ ስላለን ምንም የሚሆን ነገር የለም። በቃ አባትሽ ፈልጎ ሲያጣሽ ተመልሶ ይሄዳል። ቢያገኝሽ እንኳን የምታመልጭበትን ዘዴ መዘየር ነው እንጂ እንደዚህ መንቀጥቀጥ መፍራት ምንም ትርጉም የለው። መሮጥ ይኸውልሽ ለእኛም አልጠቀመም እንኳን ላንቺ። አደይ አሁን ምን እየሰማች ነው? ደህና ነሽ? ኧረ ኪንጎ ምን ሼ ነው እንዴ? ከሷ እኮ አንተ ባስክ። እንኳን ባስኩ። አደይ እኮ ናት። ከፈልገች እኔ ጋር መቆየት ትችላለች። አደይ አንቺ እንዳትጨነቅሽ። አይ በፍጹም የኔና ያንተ ቤትማ አይሆንም። እንዴ የሰፈሩን ሰው እያወቀው ቢያቃጥሩና ቢያስይዟትስ? እና ምን ይሻላል? ወይ ሌላ ቤት እንከራይላት? አይ ኪንጎ ምን እዳለብና ለእኔ ይህን ያክል ትጨነቃለህ? አደይ ቆይ እኔን አርቀሽ ነው? እኔና አንቺ እኮ አብረን ያደግነው። አንቺ እኮ እህቴ ማለት እኮ ነሽ። ይህን ያክል ለእኔ መጨነቅ የለባችሁም ኪንጎ። አንተ ምን በወጣና እንደዚህ ታስባለህ? ግን ስላሰባችሁ አመሰግናለሁ። ምን እዳለባችሁ እናንተ? አደይ አትፍረጅብኝ። የከተማ ኑሮ ታውቂው የለም። በቃ ካልሰረቅሽ፣ ካልዋሽሽ፣ ሰው ካላስቀየምሽ መኖር አትችይም። እሱ የእናንተ አስተሳሰብ ነው ዳይመንድ። እኔ ማስበው በዛ መልኩ አይደለም። አንቺማ ከነሱ ጋር እንዴት ትወዳደሪሽ? አደይ አንቺ እኮ ቆንጅዬዋ መልከ መልካሟ የኔ አደይ ነሽ። እሱን እንኳን ተው። ደግሞ እዚህ ከእናንተ ጋር ቆሜ ሳይደርስብኝ ልሄድ። በቃቸው። ባስፈለግኩሽ ሰዓት አለሽ። ብቻሽን አይደለሽም፣ ከጎንሽ አለሽ። አመሰግናለሁ። ቀስ በይ። ወይ ምንድን ነው ሾን የሚኖሩ በእናትህ